ሰላም የለሚ ሚዲያ ተመልካቾችና ተከታታዮች እንኳን ወደ ለሚ ሚዲያ ዜና ተዘጋጅቶ በሰላም መጡ። ዛሬ ነሐሴ 19 2026 በዚህ ሰዓት የደረሰን ዋና ዜናዎችን አሁን የተከሰቱ በዚህ ሰዓት የደረሰንን ዋና ዜናዎችን አሁን የተከሰቱን እንቀርባላችን። እስከ መጨረሻው አብራችሁን ይቆዩ። አሁን ወደ ዋና ዜናውን እናልፍ። ትግራይ የድሮን ጥቃት ተፈጽሟል፣ ነዋሪዎቹን ተነግሯል። ኢትዮጵያና ኤርትራ ውጥረት ተጀመረ አሏል። ኢትዮጵያ ናሽናል ዲያሎግ ኮሚሽን ወደ ነገ ሐሙስ ተዘወራል። ኢራን በአውሮፓ የሚገኙ የአሜሪካ የጦር ሰፋሪዎች ላይ እርምጃ ለተወሰዱ እንዲመታቸዋል ተገለጸ። ይህን ነበር የመጀመሪያ ዜና ነው። ቀጣይን ዜና እንመለከት። በትግራይ ክልል ዛሬ ነሐሴ 13 2018 ዓ.ም በዋዜና በሐራሌና አዲ ጉዳም መካከል በሚገኙ የአፋርና የትግራይ አዋሳኝ ቀጠና ላይ ከትናንት ተጨምሮ የድሮን ጥቃት መፈጸሙ ተሰምቷል። የጥቃት በደቡብ የምስራቅ ትግራይ ዞን ክላት አውሎ ወረዳ የማይካድና አካባቢ የተፈጸሙ ነው ተባሏል። የጥቃቱ የዓላማ ያደረገው የቲፒኤልኤፍ የጦር መሳሪያ ክምችት የሚገኙበትን የስትራቴጂ ቦታ ነው ተባሏል። የቲፒኤልኤፍ ታጣቂዎቹ የማመላመልና የአካባቢው መሳሪያ የሚካቸት እንቅስቃሴ እያደረጉ ይገኛል። የፌዴራል መንግስታት አካላት በህዝብ ላይ ተጨማሪ ጦርነትን ትንክሶ እንዳይነሳ መከላከል ቀድሞ ጥንቃቄ የቡድኑ የጦር መሳሪያ ከማችቶት ዓላማ የሚወዳም እርምጃ እየወሰዱ እንደሚገኝ ታውቋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት በባህር በር ጥያቄና በቀጠናዊ የደህንነት ጉዳዮቹ ምክንያቱ መጠናት ከፍተኛ እየተሻከሩ መጥቷል። ኢትዮጵያ የባህር በር መዳረሻ ጥያቄን በግንባር ቀደምትነት ታነሳ። የኤርትራ ማስታወቂያ ሚኒስትር በበኩል መደብ ንግግር መዳረሻ እንጂ ከሉዓላዊነት ጋር እየያዘ ሉዓላዊነታችን ለድርድር አይቀርብም ስለ አቋምን አስታውቀዋል። በኤርትራና በህወሓት መካከል የተባለው ትብብር በፕሪቶሪያ የሰላም ስምምነትን አተገባበር ላይ ትልቅ ስጋት ይቀነዋል። የኢትዮጵያ ውጭ ጉዳይ ሚኒስትር እና የኢንስቲትዩት ተመራማሪዎች የውስጥ የፖለቲካ ልዩነታቸው ለውጭ ተጽዕኖ በር እንዳይከንቱ ለውስጥ ሰላምና ለዲፕሎማሲያዊ ንግግሮቹ ቅድሚያ መስጠት እንዳለበት አሳስበዋል። ባለፈው መግለጫችን እንዳሳወቅናችሁ እነዚህ ከስምንቱም ቡድን የተውጣጡ የኢትዮጵያ ሀገራዊ ምክክር ኮሚሽን በስምንት ቡድኖቹ የተሳሰቡ የመጨረሻ ጉባኤዎችን በመከታተል ተዘጋጁን። ሰነዱ በነገው ዕለት ለ4000 ተሳታፊዎቹ ሊቀርብ መዘጋጀትን አስታውቋል። የኮሚሽኑ የምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ሰኞ ዕለት ለዛሬ አርብ ባለው የነበረው ቢሆንም አጀንዳዎችን በአንድ ውስጥ ሰነድ የሚወቀሩ ስራ ከፍተኛ ጥንቃቄ የሚጠይቅ በሚሆኑ በመቶ20ዎች አጠናቃሪዎቹ አማካኝነት በታላቅ ትኩረት ሲሰራ ይቆይቷል በማለት ዛሬ ለጥንቃቄ መሆኑን ገልጿል። ኮሚሽነሩ ህብረተሰቡ ከታዘቢዎች የመረጃዎችና ወሬዎቹ በጥበቃ ትክክለኛ መረጃዎችን ለሚገኝነቱ የኮሚሽኑን የቅፍ መግለጫዎችንና የታመኑ የሚዲያዎችን ብቻ እንደመከታተል ጥሪ አቅርቧል። ኢራን በአውሮፓ የሚገኙ የአሜሪካ ጦር ሰፋሪዎች ላይ እርምጃ ለተወሰድ እንደምትቻል ተገለጿል። የዋሽንግተን በቅርብ የምስራቅ ያለውን ግጭት የበለጠ የሚተባባል ከሆኑ የኢራን በአውሮፓ የሚገኙ የአሜሪካ የጦር ሰፋሪዎች ላይ ጥቃት ፋይናንሻል ታይምስ ዜና የምንጭና ጠቀሳ እንደዘገባው ለቴህራን የአውሮፓዎቹ የቅርበት ያላቸው ባለስልጣኖች በደቡብ ምስራቅ የአውሮፓ የሚገኙ የአሜሪካ ተቋማት ላይ ስለማቻሉ ጥቂቶች ውይይት አድርጓል።
የለሚ ሚዲያ ተመልካቾቻችን ተከታታዮቹ የለሚ ሚዲያ የዛሬው የሰዓት ዜና እስከ አሁኑ የተከታተሉትን ለቆያችሁ መልካም ጊዜ እንመኛላችኋለን።